يلا موضوعنا يرجو بقى يلا موضوعنا نكيد بس ترجع انت ترجع ምን ረጋጋ በቃ ሂድ በኔ ቦታውን አስቢው አስባለሁ ማተረጋጊ በቃ እንዴ ማለት አለ ዋናው እንደዚህ ተርፎ ማግኘታችን ራሱ ትልቅ ነገር ነው ዴታ ሰንገመንተ በቃ ተረጋጋ አባ ተረጋጋ እቺ ዝም ብለ ወራ በቃ ተረጋጋ ኧረ ቤት እቺ ኧረ ወይ እናወራታለን ውሻውን ልባታ ዝም ብለ አንተና ይሄ ሁሉ ያንተ ኬዝ ነው ታውስተባል መስማትን መቻል ያ እሷ እንኳን እንዲስከተል በቃ ያንተ ኬዝ ነው በቃ ማቆም አለበት አቆም የተባልከው እናንተ ሲሉ ነው እነዚህ ጓደኞች መስዋዕት እየከፈሉ እኔ ጎቤሊ ተው ከቻልክ ያችን ሴትዮ አርቀ ያችን ሴትዮ በቃ ሁለተኛ አጠገብ እንዳደርሳል ምን ነው ማድረግ ይታገስ ዴባና እንደ ኢቴና ዲል ነው ምን ሆነሽ ነው ምን ማትረዚ ታሞረል እንዳለው ነገሮችን ለምን አንቺ ብታጋቢ እሺ በዚህ አሁን ተረጋጋና አብረን ነው የምናደርገው አብረን ነው እቺና ቆቤዳ አንተ ምንም ነገር ባታረጋት እኔ እንደማረጋት ግን ወቅሽ አንተ ሰላም ሰላም እንዴት ናችሁ ቤተሰብ ዛሬ እንግዲህ ተመልሼ መጥቻለሁ አልመጣም ብዬ ነበር ዴቭ ሆስፒታል ገብቷል ማለቴ በኢቴ ምክንያት ሽቱ ደብድበው ብቻ ሆስፒታል አስገብተዋለች ባለፈው ከዚህ በኋላ ጠገብ አልደርስም ምናምን ብዬ በጣም ተናግሬው ነበርና ያን ሁሉ እንድረሳ አርጋ ነው ይሄን ያለ ጉዳችሁ ምን ብዬ እንደምናገር አላቅም እሱ ነው እንደው አትርፎት ምናምን ማለት ከመንገድ ላይ አንስቶ ሆስፒታል ያስገባልኝ ስለ ይቴና ስለ ሽቱ ምንም ምለው ቃል ራሱ የለኝም ማለት እኔ እንጃ በጣም የማፈቅረው በጣም የምወደው ሰው ነውና እኔ እንጃ የሆነ ነገር እሺ አጋጣሚ ዴቭን መንገድ ላይ ወርቆ ያገኘሁት እኔ ነበርኩ እና በማቆኔ ይቴና ይልሹ ነው ደወልኩላቸው ይወስቲ ይልሽዬ መታለች ዴቭ አሁን ላይ ደህና ነው ግን ይቴም በሱ ምክንያት ምን እንደደረሰበት እንዲያብይ ጠርቻለሁ አሁን ደውዬ ቤተሰብ ምን እንደምላችሁ አላቅም ዴቭን ብታዩት ራሱ ማመን የምትችሉ አይመስለኝም በጣም ነው የጎዱት በጣም ነው ያስደበደበችው የሆነ የማይሆን ስራ ነው የሰራችው የማይሆን ምን አይነት ሴት እንደሆነች አላቅም የተለወጠች ምናምን መስሎኝ ነበር ግን አሁንም አስተሳሰቧ አሷ ሴትዮ መቼም አትለወጥም በቃ በጣም የምታስጠላ ሴት ናት በጣም በጣም የምታናድ ሴት ናት በጣም ማለት ነው ምን እንደማረጋት ሁላ አላቅም የምሬን ነው በጣም ምን እንጃ አይ ይታገሱም ይመጣል የዴቭንም ሁኔታ ያዩታል ያው ሲመጣ አብረን ሁኔታውን እናያለን ከሱ ጋር ማውራት ያለብኝንም ማድረግ ያለብኝንም ለማድረግ ዝግጁ ነኝ ምክንያቱም ዴቭን በጣም ነው ማፈቅረው በጣም ነው የምፈልገው በጣም ነው የምወደው ምንም ነገር እንዲሆንብኝ አልፈልግም እና የሚሆነውን አብረን እናያለን እስኪ እንጠብቀው እሺ እንግዲህ ቤተሰብ ያው አሁን ላይ ዴቭ ያለበት ሁኔታ ይመስላል ማለት በሽቱ ምክንያት ዴቭ እንደዚህ ሆኖ ነው ያለውና በጣም ስሜታዊ እየሆንኩ ነው በጣም ራሴን ለመቆጣጠርም እየሞከርኩ ነው ይታገሱ መጥቶ ጉዱን እስክናየው ምናምን ምን ብሎ እንደሚያወራ ራሱ ምን መልስ እንደሚሰጥ ራሱ ግራ ገብቶኛልና አላቅም እኔ ዴቭን እንዲያርጉት ማየት ራሱ አልችልም ማለት ምንም ቢያናደኝ በጣም የማፈቅረው ሰው ነውና ተጨናነቀሽ ሁሉን ነገር አይተናል እጁንም የተመታበት የተጎዳበት ቦታ ካለ አይተናል ጭንቅላቱንም አይተናል አንቺ ደግሞ አትጨናነቂ አንቺ ስትጨናነቂ እሱም ኦቨር ይጨነቃል አንቺ ራስሽን ተረጋግሽ አሁን መጣው ዴቭ ወይኔ አንተ ምን አባቴ ላድርግልህ እኔም በሞት እኔን እሺ ዞር በል እዛ ዞር በል ምንድን ነው አንተ ምን ልሰራ መጣ ተይኝ በል እሱ ነው ዋናው ተረጋጊ መጀመሪያ ምን ሆነ ለማይፈልገው እሺ ተረጋጊ ነኝ ደሳለ ምንድነው ነው እንደዚህ ሆነለ እንዲህ ሆነ ይኸው እሺ ተረጋጊ ነው ምንድነው
ምንድነው ሽቱ ያንተ ሽቱ ነው መጨረሻዬ ነው። እሺ ምን ላስረዳሽ እስቲ ትችይ ተረጋጊ። ዋና መጥፋት የሰማው ማለት እንዴ ዋና እሱ እኮ ተቆልሻል። ምንድነው የተፈጠረው ነገር አስረጅኝ። ተረጋጊ አስደብድባው። እሺ ምንድነው የተፈጠረው? ለምን አታስረጅኝም? አንቺ አትችይ፣ መጀመሪያ አትችይ። እሺ ተረጋጊ። ጭራሽ እንድትጮብኝ ስልጣን አልሰጠኝ። ለምን በልሽ በስርዓት ማስረዳት አትችይ። አስረጅኝ። ተረጋጊ። እሺ ተረጋጊ። እሱ ይንገርሽ። እሺ ምን ተፈጥሮ ነው? ምንድነው አጋጣሚ ዴቫን መንገድ ላይ ወርቋል እንጂ ማን ነው እንደዚህ ያደረገው? የሆነው ለምንድን ነው? ሽቱ ሽቱ ናት እንደዚህ ያደረገው። ወደ ቪግሪ በያልኩ ነበር። ተረጋጊ በቃ ተረጋጊ። እሺ ዋናው እሱ መድረክ አረጋጋም። ባንተ ምክንያት ነው እንደዚህ ሆነው። ላንተ ብሎ ሲሉ እንደዚህ ሆነው አይደል? እንጂ እንደዚህ መሆን ምን ያመጣል? አሁን በቃ አስጠላኛ። ይኸውልሽ ተረጋጊ። አልወጣም። አንተ ውጣ። አንቺ አትለብልኝ። ምንድን ነው የማለፈልከው? ለምን ነው የማለፈልከው? ወይ ተረጋጊ። እኔ ነው ተረጋጊ። ለኔ አስረጅኛለሁ ነገር አስረጅ። ሽቱ እንደዚህ ያደረገች ምንም ማስረጃ የሚጠበቅብኝ ነገር እኮ አይደለም። አይታየም አይደል? ምንድነው የተፈጠረው? ዋናው እሱ መትረፍ ነው። እሱ ከተረፈ ሰላም ነው። በቃ ቀጣይስ እንደዚህ ያለ ማድረጓን በምን አውቃለሁ? ቀጣይስ እንደዚህ ያለ መሆኑን በምን አውቃለሁ? እስቲ በኔ ቦታ ሆነሽ አስቢው። አስባለሁ። ማተረጋጊ በቃ እንዴ ማለት አይደለም። ዋናው እንደዚህ ተርፎ ማግኘታችን ራሱ ትልቅ ነገር ነው። ዴቫ አይዞህ ቤቴን ምን አውቄ ነው? እኔ እኮ መጀመሪያም ያቺ ሴትዮ ጋር ራቅ እያልኩት እኮ ነው። እሱ ነው አልሰማኝም። አንተ ራቅ ብሎ አይደል እንደዚህ የሚሆነው? አንተ እንድትርቅ ብሎ አይደል? ለአንተ አስቦ አይደል እንደዚህ ሆነ? አንተ ለምን አትሰማም የሰው ምክር? ይቴስ ከዚህ በላይ ምን ፈለክ? እሺ እሷ ሴትዮ አትሆንህም። በቃ ይቴስ እንዴ ነው? አንተ እንኳን ታውቃት አልነበር እንዴ? ከመጀመሩ እንደዚህ ሆንከው። በእናትሽ ኤልሹ እኔ አይደለም የሚያስደውደውኩት። እንደዚህ አትጮህብኝ እሺ? በቃ በሁለቱም አንተ ከተደበ ድረስ ያንተ በቃ ያው ምንም ነው የሚለውጠው ነገር የለም። እማ ዋናው እሱ መትረፉ ነው። በቃ ዴቫ የሆነ ነገር ቢሆንስ እሺ ቆይ አታጨናንቂ። ቆይ እሺ አንቺም ተረጋጊ። እሺ አንተ ከቱ ማን ያመጣው? እንዴት ሆኖ ነው? አንገላማ አውቆ እንደዚህ ነው። ሰው ነው የመጣው የደበደበው? አዎ ሰው ነው የመጣው። ማን ናቸው? እነማን ናቸው? ይሄን አታውቁም እናንተ? ዴቫ ማን ነው እንደዚህ ያደረገ? ሽቱ እንደሆነች ነግረው ሽቱ ራሱ ነው እሱ ነው ሰዎቹ ነገሩት። እንደዛ ሌላ ሰው የተጣላው ሰው አለ? እሺ ዴቫ በእናትህ እኔ ከማን ጋር ነው የምጣለው? በእናትህ ምን አይነት ነገር ነው የምታወራው? አሁን በቃ እሱ ትንሽ ረፍት ያድርግ። እናንተም ተረጋጉ። እሱ ትንሽ ረፍት ያድርግ። ምን አድርግ ነው የምትሉኝ? ሻውን ቀስ በል እሺ ረፍት ያድርግ። ቀስ በል እንትናቸው በእናትህ ኋላ ይመጡ እሺ ከዚህ በላይ ምን ይሁን? እሺ ምንድነው የምትለው? የሆነ ነገር ሆኖ ቢሆንስ ሲቴ እኔ እኮ አይደለሁም የልሹ። እሺ አንቺም ተረጋጊ። በቃ ያለውን ነገር አለ። አንቺ ማልቀስ ምንም አይፈጠርም እኮ እዚህ ጋር። ሲቴ ምን ላድርግሽ? በጣም ወዶ ሰው እኮ ነው። እንዴ ነው የምታስበው? እኔም ጓደኛዬ እኮ ነው። ወዶ ጓደኛዬ እኮ ነው። እንዴ ምን ያልኩት በቃ ያደረገች ያለችው ነገር ግን ዛሬ ነገ እቺ ትስተካከላለች እያልኩኝ እኔ እኮ አይካደም። እርግጠኛ ነኝ ግን በራሷ ናት። እንዴት ነው? እርግጠኛ ነኝ እቺ ውሻ አትሆንም። በቃ ዛሬ ግን በጣም ከዚህ በቃ ከቦታችሁ አስወጣት። በእግዚአብሔር አስወጣት። አንቺ ስሚ፣ አንቺ ተረጋጊና እሱ ለማስታመም መረጋጋት ነው እንጂ እሱ ተርፏል። እግዚአብሔር ይመስገን። ዋናው መጥራት። እሺ ዶክተሮች ደህና ነው ብሎኛል። እስቲ ጥራ ማውራት አንችልም። እነሱ ሲጥራቸውና ነው አንዴ መጣ። በእናትህ ሂድና ጠርታችሁን ሂድ። እሺ አባ እስቲ እናውራቸው። ዴቫ መች ገብተህ ነው? እሺ አብረን አልነበርን ትላለህ? አይቻታለሁ። እሷ ነበረች። ሰራላታለሁ፣ እግዚአብሔርን ሰራላታለሁ። ወይኔ እቺ ሴትዮ ግን ምን ልታመጣ ነው? በመድኃኒዓለም ስም ሲጀመር ህይወት ከመበለጥ ምንም አላማ የሌላት ሴትዮ በጣም የተረገመች። እማ ምንድነው አሁን የተፈጠረው? የከፋ ጉዳት ነው? ምን አልከፋም። የከፋ አይደለም፣ ደህና ነው። አይተናል። ግሉኮሱ ምናምን ያስደነግጣል። ጉዳቱ ላይ የተመታው ምናምን አይተናል። ሁሉም ነገር ኖርማል ነው። አይተናል። ደም ምናምን ብዙ አልፈሰሰበትም። አይተናል።
እናንተ አትረበሹ እንደዚህ እሺ እጁን ልቃት ምናምን የለውም ይሄ ምንድነው ወሬሽ ምናምን አስፈልገው አሁን እኮ ያለውን ነገር አስተካክለናል በደንብ አይተናል በቃ እናንተ ተረጋጉ እዚህ ጋር ቁስል ነው ያለው አው ስለዚህ የተመታበት ስለሆነ ነው ኦኬ ለዛ ነው ለዛ ነው ያረጋግጥልህ በደንብ አትተማሪ ማን ያመጣው እሱ ነው ያመጣው ሚኮ እሺ ሌላ ምንድነው የሚያስፈልገው ከኛ የሚያስፈልገው ምንድነው ካንተ ምንም አያስፈልግም ከቻልክ ያችን ሴትዮ አርቀ ያችን ሴትዮ በሁለተኛ አጠገብ እንዳደርሳት ምንም አደረገው ይታገስ ዴባና እንደ እና ምን ሆነሽ ነው ማትረዚ ታሞረል እንዳለው ነገሮችን ለምን አንቺ ብታጋጊ ቆይ አንተ ደብነኝ እንዳስደበደብኩ አንተ ራቃት የነገርኩ ነበር መጀመሪያ እርግጠኛ ነህ ራሷና አይቻታለሁ ራሷ ናት አለች እሷም ስማ አንተ አይቻታለሁ ኋላ ስመቱኝ እሷ ከዚህ በላይ ምን ይበል በቃ ተረጋጉ አንፍረድ እሺ ምንድነው ከዚህ በላይ ከሷ ውጭ ማንም እንደዚህ የሚያደርግ አንቺ ምንድነው በቃ እሷ ናት ለምንድነው አትረጋጊም አልረጋጋም አንቺ ሽቱ እንደሆነች እርግጠኛ ነኝ በቃ አላረግ ተናገር ከዚህ በላይ ሽቱ ራሷ ናት በእናትሽ አስመጣች ይሄን ማለት ጀርባዬ ወይ አንተ ተኛ እረፍት አድርጋ አሁን እናታችን ለምን ተረጋጊ በቃ ተረጋጉ እርግጠኛ ሽቱ ከሆነች እኛ በምንጠይቀው ነገር እንጠይቃታለን እናጣራለን ይሄንን በቃ እናንተ ተረጋጉ እኔ ራሷ ሆነሽ ማለት ነው እግዚአብሔርን እኔ ተማር ምንድነው እርግጠኛ ነኝ አይደል እንደ እኔ ጠላት አለኝ እንደሌላ ለማለት ፈልገው ነው አያት አይቴ በቃ ምንም አትሰራልህም ተረጋጋሽ ቤቲ ምኑን አረጋጋለሁ ልጅ ግን ሆነሽ እኛ እናጣራለን ዋናው መረጋጋት ነው ደም መጥረፍ ነው ዋናው እሱ ከተረፈ እኮ ሌላውን የኛ ስራ ይሆናል እሺ ቢሞትስ ልጅ ቤቲ አው ይገባኛል ግን ተረጋጋ ቆይ አንተ ተረጋጋ አንተ ምን ሆነ ነው ተረጋጋ ይሄ አንቺም ተረጋጋ ለመረጋጋት ነው አሁን ዋናው ነገሩ በቃ ተረጋጋ መንፈስ ያለው ነገር እናስላለን አትጩ አንቺ እናንተም አሁን ጭንቅላቷ ላይ የሆነ ነገር ሳላረግ መቼም መረጋጋ አይመስለኝም መቼም ትንሽ ተረጋጉ ቢያንስ እሱ መረጋጋ ስሚ እስቲ ቆይ ቢጎዳ አንተ ምንም ነገር ባታረጋት እኔ እንደማረጋት ግን ወቅሽ አንተ አብረን እናረጋለን በቃ አንተ ደግሞ አትንቀሳቀስ ነገር የለም ጓደኛ እኮ ነው ደም ነው ለዚህ ሆነው አንቺ እንደዚህ ሆና ቤቴን እንዲያለሽ እኔ ልሂድ መረጋጋት መቻል አለብህ አባ ተረጋጋ በቃ ነው መረጋጋው ልጅ እንደዚህ ሆነ ያንተ ስራ ነው ይሄ ሁሉ እነሱ ይሄ ሁሉ ጦስ ያንተ ጦስ ነው ይሄ ያንተ ጦስ ነው መጀመሪያም ተውስ እንልብ ብትሰማ ኖሮ እሱም እንደያ ነገ አንተም እንደዚህ ነው የምትሆነው ይሄ ነው ወቅሽ ግን አሁን ምን የምንፈጥረው ነገር ዋና መረጋጋት ተቆርጦ እኮ ነው የመጣው አትረብሽ ተረጋጋ ወይ ሙጣ ወይ ተረጋጋ ሽቱ እንደሆነች አረጋግጠን ሽቱ ከሆነች በሽቱ ላይ የምንወስደውን እርምጃ እንወስዳለን እኛ ምንም እንደዚህ እንትን ያል ዋናው እሱ አበዛችሁ እኛ በጣም ዝም አልናት እኮ ልንረጋጋ ይገባል በቃ ነገር አንዴ ከሆነ በኋላ ልንጮህ ልንል አንችልም ከዚህ በላይ ምን ይሁን እሺ ምን ይሁን እሺ አይሆንም እናጣራለን በቃ ተረጋጉ አሁን ተረጋጊ በቃ ተረጋጊ ልጁን በቃ ያመመው አይደል ቢያንስ በቃ ነገር እስካረጋት መረጋጋት አልችልም እሺ መማለ ጀራንሰብናት ሸኔ አይደለም በእናት ያማል አይደል እሺ እኔ በጣም ምን ቆሻሻ ነው ሲል እንዴት እንደዚህ ይደረጋል ቤቲ ለደውል ለዚህ እኔ ቤቲ አታውቅም በቃ ተረጋጋ አባ ተረጋጋ እቺ ዝም ብለህ ወራ በቃ ተረጋጋ ኧረ ቤቲ እቺ ኧረ ወይ እናወራታለን ውሻውን ንባታ ዝም ብለህ አንተና ይሄ ሁሉ ያንተ ኬዝ ነው ተውስተባል መስማት መቻል ያ እሷ እንኳን እንዲስከተል በቃ አንተ ኬዝ ነው በቃ ማቆም አለብህ አቁም የተባልከው እናንተ ሲሉ ነው እነዚህ ጓደኞች መስዋዕት እየከፈሉ እኔ እኮ ቤቲ ተው ያልኩት እኮ ነው አይሆንም በእግዚአብሔር ተወኝ በእናትህ ተረጋጋ በቃ ትሄዳለህ በቃ መድኃኒት ወስደህ ምናምን ትሄዳለህ እነሱ ናቸው ውጣ የሚሉት መረጋጋት መቻል አለብህ ጭንቆኛ ነው አይዞህ ይሄን ሽቱ አገኛት ገላታለሁ
ምን ሆነህ ነው እንዴ? እጅህን ያማል። ተወኝ በቃ ጨንቆኛል። በእናትህ ተወኝ። በእግዚአብሔር ለእኛ ስትል በቃ እሄዳለሁ። እንትን በሉኝ በእናታችሁ። እኔ መሄድ እፈልጋለሁ። እኮ ትሄዳለህ። እሺ ቆይ ትንሽ ደቂቃ ትሄዳለህ። አንተ ተረጋጋ። ተጎርተህ አይደል የገባኸው? ለምን እንዴት ሆናል? ራስንም አታስጨንቅ። እሷም እነሱም ጓደኞችም ይጨነቃሉ። አንተ አትጨነቅ እሺ? ተረጋጋ። ዶክተር ምን ያህል ጊዜ ነው የቆየው? አሁን እኮ ደህና ነው። ዛሬ ይወጣል ወይስ? ይወጣል። ሁሉም ነገር አይተናል። ደህና ነው። ይወጣል። በቃ ትወጣለህ። ከዚህ መሄድ ነው የምፈልገው። እግዚአብሔር አንተ ምን ሆነህ ነው? ዴቭ ተረጋጋ። መረጋጋት አለብህ። ከዚህ ወጥተህ ምን ልትሆን ነው? ቢያንስ ራስህን እንትን በል እንጂ። ወይኔ ግን እቺ ምን አይነት ሴት ተረጋጋ። በቃ ምን እየሆንክ ነው ያለው? የምናደርገውን ነገር ተረጋግተን እናደርጋለን። ዋናው ያንተ መትረፍ ነው። አንተን በህይወት መኖር ነው ዋናው። እና መጥቶ እኮ እዚህ ጋር መጥቶኝ ነው። አትንቀሳቀስ። በእግዚአብሔር አትንቀሳቀስ። በእግዚአብሔር በቃ ይዋና ማለት ይሄድልኝ። በቃ አንተ ምን ይሁን ግን እሺ አልፈልግም። ላይ አልፈልግም። አንተ እኔ ምን አደረኩኝ? ደባ የነገርኩህ ተዋት ያልኩህ ነገርኩህ እንዲያርክ። እሺ ዳማ ሶሳይቲ ያለ አንተ አትሆንም። ዘመን ማይማናኛለች ያልኩህ እንዴ? አንተ ትገላለች ገና። እሺ በቃ ይሄድልኝ። በቃ ማንንም ማለት በቃ አታስጨውታ። ላይ አልፈልግም። የት ነው ሞታው? ደባ አንተም ብያረል አንተ ጦስ የመጣ ነው። በቃ ይሄድልኝ። እኔ ለምን ጠራችሁ? እሱ ለበቃ እንኳን ታማ እሺ በቃ እሺ ውጣ። ራሴ በቀላታለሁ። አንተ ይሄድልኝ። በቃ አንንም ማለት የት ነው ሞታው? ነው ልጅ ተረጋጉ። በቃ እሺ የት ነው ሞታው? ነው በቃ ሂድ። እስኪ ተረጋጊ። አንቺ ተረጋጊ። ወይኔ ምን መረጋጋ። በቃ ሂድ። ይታይ በቃ ሂድለት። እናቷን ቋላ ታስመታኛለች እንዴ? ምን ወይኔ ይተጣ። አንቺ ምን እየሆንሽ ነው? አንቺ በእግዚአብሔር ያልሽው ስርዓት ያልሽኝ ነው። አንቺ ነው ስርዓት የሚይዘው። በቃ አንቺ ደግሞ አታርጂ። በቃ ብዙ አወራሽ። በቃ ቤትሽ ከዚህ በላይ ምን በቃ አንቺ ብቻ ነሽ ለሱ የምታስቢው። ዳጉል እንትን የምትለው ምንድነው? በቃ ይሄን አክል በቃ መረጋጋት ነው የሚያስፈልገው። እናንተ ምን ና እኔ እናንተ ትጫጩት። በቃ ና አንተ ውረድ። ና እኔ እናንተ እወጣለሁ። ዶክተር ቢያንስ እሺ ና ተገቡ ጋር ነው በእግዚአብሔር። አይ ና ተገቡ ጋር ነው። እሺ በልበል እንሄዳለን። እሱ ረፍት በቃ አንቺ ልጅ ሆነን ትናገሪኛለሽ። ይታይ በቃ ይቅርታ። በጣም ግን በቃ ታድጄ ነው። ስለዚህ መጥፎ ነኝ ነው። ምንም ማድረግ አልችልም። ይታይ የሆነውን እያየሁ እኮ ይከፋኛል። እሺ በቃ አትጩይ። በቃ ይበቃል። እሺ ቤት ያስወጭልኝ። በቃ አንቺ ስለዚህ ተናገር ደብሉታ አሁን ማንንም ማለት አልፈልግም። ሽቱ ካጠገብሽ ካላረክ ድረስ እኔና አንተ ነገር መጨረሻ አንተ ለዚህ ተናገርከኝ። እኔና አንተ ነገር መጨረሻ ሆኖ ነው። እኔ ያስመጣው የመሰለኝ ከሷ ጋር ሲጀመር ባንተ ምናምን ተመጣጣኝ እኔ ለሷ እኔ መልስ እሰጣለሁ። ግን አንተ እኔ ላይ እንደዚህ ሆነ። በቃ በእናትህ ማንንም ላይ ልትገለኝ ነው መጣሽ። ሽቱ ምን አባቴ ታለሽ? በቃ ምንም አላረገም። እቺ ሴትዮ ግን ከህይወቱ ማስጣት አለበት። በቃ ይመጣኛል። እሱና ተረጋጋ። እሺ ወይኔ ያማል። ወይኔ ጌታ፣ ወይኔ ምን አይነት ሴት ናት? ይሻል ነበር መሰለኝ። ቤተሰብ እንግዲህ እንዳያችሁት ጤፍ ያለበት ሁኔታ ነው። የቴምነቱ የተፈጠረ ሽቱ ብዙ ነገር አድርጋለች። አሁን ላይ ደግሞ እንደዚህ ስላደረገች እኔ እንጃ የራሱ ዝም ምላት አይመስለኝም። እኔ ሽቱን ከዚህ ይሄንን ትቼ መተው አልችልም ሁላ ማለት ዴቭን እንዲያርጋ ያለ እኔ እንጃ በቀላሉ አልተዋጥም። እና ሽቱን እንግዲህ ቀጣይ ሽቱን ጉዳይ እናያለን። ለዛሬ ዴቭን እንግዲህ ከዚህ ትንሽ ቆይቶ ይወጣል። እስከዛ ድረስ አብሬው ነኝ።